ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለማዊ ቤተሰቦች በሞላ እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰቦች እንደ ሁልጊዜው ስለምታደርጉልኝ ፍቅር የሆነ ኮመንታችሁ፣ የላይክ የሼር የሰብስክራይብ ድጋፋችሁ እጅግ አድርጌ አመሰግናለሁ ማለት እፈልጋለሁኝ። ለቤቴ ደግሞ አዲስ የሆናችሁ የዩቱብ ቻናል ስላለኝ በዓለማዊ ሰርች ሲክሰርት እየገባችሁ ቪዲዮን በማየት ከወደዳችሁ ለወዳጅ ዘመዶቻችሁ በማካፈል ሼር አድርጉልኝ ማለት ፈልጋለሁ። ዛሬ እንዴት ነው ቆማ ቪዲዮ የምትሰራው ልትልኝ ትችላላችሁ። መቼም እግዚአብሔር ሲመሰገን ቁጭ ተብሎ አይመሰገንም እና የሚያደርግልን እሱ ካላደረገልን በላይ ብዙ ነው እና ክብሩን እሱ ይውሰድ። ለዛ ነው ቆሜ ላመሰግን የምፈልገው። ይሄው ምክንያት ምንድን ነው? ማስተር አብነት ታሞ በጣም አዝኜ ነበርና ድና ስትመለስ ደግሞ ቪዲዮ ሰራለሁ ብዬ ተናግሬ ነበረ። እዛ አይታችሁታል። የእውነት ክብሩን አሁንም የድንግል ማርያም ልጅ መድኃኔዓለም እሱ ይውሰድ። ማስተር አብነት በጣም ደስ ብሎኛል በመዳንህ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ለሀገርህ ለወገንህ እንዲሁም ደግሞ ፍቅር ለሆኑ ልጆችህና ለባለቤትህ በሰላም ለመግባት አበቃ። መድኃኔዓለም ጨርሶ ይማርህ። የእውነት ማስተር አብነት አንተ ምንም እንዲነካ አይፈለግም። የብዙዎች የድሆች አባት ታዛዥ ልጃቸው ነህና ምንም አይንካ። ያንተን በረከት ለእኛም ያድለን ማለት እፈልጋለሁ። ቤተሰቦች ይሄ ቀላል አይደለም። የብዙዎች ጉሮሮ ቆሟል። እሱ ሲቆም ይቆማል። አሁንም ልቡ እነሱ ጋር ስለሆነ ይሄንን ልጅ ደግሞ ሁል ጊዜም እንደው ሌት ተቀን ቢጸለይለት የሚያንሰው አይደለም ማለት እፈልጋለሁ። መልካም ቀና ልብ የሱን አይነት ይስጠን። የእውነት የእውነት እና ስለ ዳንክ ወደ ሀገር ስለገባ ደስ ብሎኛል። ቤተሰቦች ይችን መልዕክት ላስተላልፍ ብዬ ነው። ከቻላችሁ እናንተ ደግሞ ሼር በማድረግ ለማስተር አብነት አድርሱልኝ። በተረፈ ስለምታደርጉልኝ ስለ ሁሉም ነገር እኔ ተናግሬ አልዘልቀውም። አመሰግናለሁ። ኑሩልኝ። እድሜና ጤና ይስጣችሁ። እግዚአብሔር አምላክ ሀገራችንን ሰላሟን አብዝቶ ዘረኝነትን አጥፍቶ በፍቅር እንደገና እንድንኖር የምንችልበትን ዘመን ያምጣልን ማለት ፈልጋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ለሁላችሁም ውዶቼ። ሰላም